ሰላም ዩቲዩብ እንደናችሁ ቻርሊ ዩቲዩብ ነው። ያው ትላንትና ከነበረው የጨዋታ መራገሩ ጋር በተያያዘ የነበሩትን የጨዋታ እንቅስቃሴዎች በ10 ደቂቃ አጥር መጠናቀር ወደ እናንተ ለማድረስ ተዘጋጅተናል ማለት ነው። እንደተለመደው ቻናላችን ሰብስክራይብ በማድረግ ይሄን ቪዲዮ ደግሞ ከተመቻችሁ ላይክ በማድረግ አብራችሁ እንድትቆዩ በማከር እንጋብዛለን ማለት ነው። ትላንትና የነበረውን የዓለም ዋንጫ የግማሽ ፍጻሜ ቀሪ አንድ መርሃ ግብር ከጨዋታው በኋላ ምን ተባለ? እውነት የማህበራዊ ሚዲያው ከአርጀንቲና ሬሞንታዳ ጋር በተያያዘ ያነሱት የሚገኘውን ድል ምንድነው? የትላንትናው ጨዋታ ውጤት ቀያሪ ክስተቶች ምንድን ነበሩ? የቶማስ ቱኸልን መፋዘዝና መሰል ነጥቦች በጣም ባጭሩ ለማንሳት ጥረት እናደርጋለን ማለት ነው። እንደተለመደው ቻናላችን ሰብስክራይብ ማድረግ እንዳይረሳ። ትላንትና አርጀንቲና ብሔራዊ ቡድን ከኋላ ተነስቶ ባስቆጠሯቸው 2 ጎሎች ነው 2-1 በሆነ ውጤት የአርጀንቲና ብሔራዊ የእንግሊዝ ብሔራዊ ቡድን ማሸነፍ የቻሉት ማለት ነው። 55 ደቂቃ ላይ የጨዋታ ሂደትን እንደው ቁጥሮቹን ብቻ ለመጥቀስ ያክል ማለት ነው። አንቶኒ ጎርደን ባስቆጠረው ጎል መሪ መሆን ችሎ ነበረ። ራኒንግ ቢሃይንድ ወይም ደግሞ ከተከላካይ ጀርባ በሚሮጠው ሩጫ መሰረት ባደረገ መንገድ በተለይ ጎንዛሎ ሞንቲኤል ሞንቲኤል ሳይሆን ሞሊና የተጫዋቹን እንቅስቃሴ ትራክ ማድረግ አልቻለም ነበር፣ ወይም ደግሞ ከኋላው እንደነበር በደንብ አላየውም። የተጫዋቹ ፍጥነት ይታወቃል። ከኋላው ኳስና መረብን አገናኝቷል። የሞርጋን ሮጀርስ ተሻጋሪ ኳስ በትልቁ የሚደነቅ ነው። ከዛ በኋላ ግን የእንግሊዝ ብሔራዊ ቡድን እንግዲህ ኳሱን ትተው መከላከልን ብቻ ምርጫቸው አድርገዋልና የጨዋታው ልዩነት ፈጣሪ ክስተት ጉዳዮችም የተፈጠሩት በዛ መንገድ ስለመሆኑ መናገር ትችላላችሁ። 85 ደቂቃ ላይ ኤንዞ ፈርናንዴዝ በተደጋጋሚ ሲሞክር የነበረው ነገር ከአንድም ሁለቴ ከሳጥን ውጭ ያክሮ ኳስን ሞቷል። አንድ ኦፍ ታርጌት ከዛ ወደ ኦን ታርጌት ቀየረው። ከኦን ታርጌት ደግሞ ወደ ጎል የቀየረበት አጋጣሚ ተፈጠረ። 92ኛው ደቂቃ ላይ ደግሞ ላውታሮ ማርቲኔዝ እንደገና ተጨማሪ ጎሎችን አስቆጥሮ 2-1 በሆነ ውጤት አርጀንቲና በማሸነፍ የ2022 የዓለም ዋንጫ አሸናፊ ሀገር ወደ 2026 የዓለም ዋንጫ ቲኬት በድጋሚ በመቁረጥ ኒውዮርክ ኒው ጀርዚ ላይ የምንመለከታቸው ይሆናል ማለት ነው። ትላንትና በጣም አስደናቂ የጨዋታ እንቅስቃሴ ከ60,000 ደጋፊዎች በላይ በስቴዲየም ተገኝተው አትላንታ ጆርጂያ ላይ የተመለከቱት መርሃ ግብር ስለመሆኑ መናገር ያስፈልጋል። እንግሊዝ ብሔራዊ ቡድንና የአርጀንቲና ብሔራዊ ቡድን ግንኙነት ያው ዜጎ ዌይ ባክ ይታወቃል። የ1986 የ1988 ክስተቶቻቸው በትልቁ ተጠቃሽ ናቸው። በተለይ በ1986ቱ የሃንድ ኦፍ ጋድ ወይም ደግሞ የዲየጎ አርማንዶ ማራዶና በዓለም ዋንጫ ታሪክ ላይ ከማይዘነጉ የግል አቅም ብቻ የግል እንቅስቃሴ ብቻ መሰረት ባደረገ መንገድ ከተቆጠሩ ጎሎች መካከል አንዱና ዋነኛው ነው። በእጁ ጎሉ ማስቆጠሩ ብቻም ሳይሆን ከዛ በፊት የነበረው ክስተት ተጫዋቾችን እንዴት ሸንሽኖ እንዳለፈ የሚታወስ ጉዳይ ነው። ዝላታን ኢብራሂሞቪች ከጨዋታው በፊት የእግዜር እጅን አይተው ነበር እንግሊዛውያን፣ አሁን ደግሞ የእግዜርን ግራ ያሉ ከሊዮኔል ሜሲ ብሎ ተናግሮ ነበረ። ትናንትናም እየተመለከትን ነው። ሊዮኔል አንድሬስ ሜሲ ምትሃት እንደቀጠለ ነው ማለት ይሄ ተጫዋች ሜዳ ላይ እስካለ ድረስ እውነትም አርጀንቲና ከምንም ነገር የሆነ ነገር መፍጠር ትችላለች። በቃ ከምንም ነገር ሊዮኔል አንድሬስ ሜሲ በተደጋጋሚ ከጨዋታ ውጪ ወይም ደግሞ እሱም በቁጥጥር ስራ አውለናል ብለው የሚያስቡ ክለቦች ባሉ ሰዓት ላይ አት ሰም ፖይንት ኳስን ከሱ ጋር የሚያገናኙ ተጫዋቾች ወይም ደግሞ በተደጋጋሚ ከኳስ ጋር ሊዮኔል አንድሬስ ሜሲ እንዲገናኝ ግብአቶችን ማመቻቸት የሚችሉ ነገሮችን ቀላል ማድረግ የሚችሉ ተጫዋቾችን ቀይሮ ያስገባል። ይሄ ደግሞ የሊዮኔል ስካሎኒ ጌም ሪዲንግ ኳሊቲ በትልቁ የሚያሳይ ጉዳይ ይመስለኛል። ትናንትና 72ኛው ደቂቃ ላይ 3ቱ ተጫዋቾች ተቀይሮ ሲገቡ ኒኮላስ ኦታሜንዲ ሊሳንድሮ ማርቲኔዝን ተክቶ በገባበት ሂደት ላይ ከዛም በሂደት 81ኛው ደቂቃ ላይም እንዲሁ ላውታሮ ማርቲኔዝ ተቀይሮ በማጥቃት እንቅስቃሴ ላይ የገባባቸው አጋጣሚዎች እንዳሉ ይታወቃል። ከዛ አስቀድሞ ደግሞ 72ኛው ደቂቃ ላይ 3 ተጫዋቾች ቅያሪ አድርጎ ነው የገባው። ሞንቲኤል፣ ሮድሪጎ ዴ ፖል እንዲሁ ተቀይረው ወደ ሜዳ ሲገቡ ለዛ ምላሹ ከቶማስ ቱኸል ጋር በተያዘ አንቶኒ ጎርደንን በኤዝሪ ኮንሳ በመተካት ኤዝሪ ኮንሳ ያው የተከላካይ መስመር ቦታውን እንዲመራና ባክ 5 ወይም ደግሞ 5 የተከላካይ መስመር ተጫዋቾች እንዲኖሩ ያቺን ጎል የማስጠበቅ ውሳኔው የራሱን ጉድጓድ የቆፈረበት ነው። ይሄ ለጥያቄ የሚቀርብ ጉዳይ አይደለምና ከሃንድ ኦፍ ጋዱ ጋር በተያዘ ከዚህ በፊትም በተደጋጋሚ አንስተናል። ከጨዋታው በፊት አርጀንቲና ብሔራዊ ቡድን ይሄንን ማሊያ ይሄ ወይን ጠጅ ነው የሚባለው ወይን ጠጅ የሚወክለው ይመስለኛል። ካልሆነ የሰማይና ጥቁር ቅልቅል እንደዚህ አይነት ከለር ይሰጣል ይባላል። ያው 1998ም ከዛ በተጨማሪ 1986ም በዚህ ሂደት የዓለም ዋንጫ ላይ በተለይ ድል ሲጎናጸፉ አርጀንቲና ብሔራዊ ቡድን ላይ ይህንኑ ማሊያ ነበር የወሰዱትና ያ መንፈስ እንዲኖር በማሰብ ነው እንግዲህ ከፊፋ የዓለም አቀፍ እግር ኳስ አወዳዳሪ አካል ጋር በተያዘ ዋናውን የሜዳ ላይ ማሊያቸውን ከመጠቀም ይልቅ ይህንን ማሊያ መጠቀም እንደሚፈልጉ ያሳወቁት ማለት ነው። ከዮርዳን ጋር ባደረጉት ጨዋታ እንዲሁም ሊዮኔል አንድሬስ ሜሲ ተቀይሮ ገብቶ ቅጣት ምት ጎል አስቆጥሮ እንደነበር የሚታወስ ጉዳይ ነው። በዚህ ዓለም ዋንጫ ካምፔን ላይ አንድ ጊዜ ነው ይህንን ማሊያ የለበሱት ለማለት ያክል ነው። ከዚ ውጭ ግን ትናንትና ይህንኑ ማሊያ ይሄኛው በእንዴት ነው ጀስት በተለምዶ አኪር እየተባለ ይጠራል። ግን ያንን የታሪካዊ የድል መንፈስን እንግዲህ ዞላቸው እንዲመጣ በማሰብ ነው እንግዲህ ማሊያ ለማድረግ የወሰኑት ለማለት ያክል ነው። ጨዋታው በተለይ ደግሞ የመጀመሪያው አጋማሽ በጣም የሚታይ ነገር የለውም። እውነቱን ለመናገር በቁጥር ራሱ ለማስመዝገብ እንደው ፋውሎቹ የገነኑ ናቸው። ከኳስ ቁጥጥር እውነቱን ለመናገር 19 ጥፋት የተሰራበት ነው።
ዳኛ አሜሪካዊ ዳኛ ኤልፋዝ ናቸው። እሳቸው ራሱ የከበዳቸው ይመስለኛል የጨዋታ መርሃ ግብሩ 37 ደቂቃ ጠብቀዋል ቢጫ ካርድ ለመምዘዝ ማለት ነው። የመጀመሪያ አጋማሽ ላይ የነበረው የጨዋታ እንቅስቃሴ በትልቁ የሚያመላክተው 12 ጥፋት በአርጀንቲና እንደተሰራ 7 ጥፋቶች በእንግሊዝ ብሔራዊ ቡድን ተጫዋቾች እንደተሰራ የሚያመላክት ነውና በጣም ዱላ ቀረሽ በጣም ከኳስ ውጭ የነበሩት እንቅስቃሴዎች የቤሊንጋምና የሊዮኔል አንድሬስ ሜሲ ንግግር ቤሊንጋም በነገራችን ላይ ስፔንኛ አቀላጥፎ ይናገራል። ከዛ ጋር የተያያዘ ነው ያው የሚነጋገሩት ነገር እንጂ እውነት እንግሊዘኛ ሊዮኔል አንድሬስ ሜሲ ችሎ ነው ወይስ ቤሊንጋም ወይስ ማይግባቡበትን ቋንቋ ዝም ብለው እያወሩ ነው የሚል ጥያቄ ብዙዎች ሀሳብ ነበር። ቤሊንጋም ትላንትና ማይንድ ጌም የተሸነፈ ይመስለኛል ነው በግሌ ማለት ራሱን አላስፈላጊ ግጭቶች አላስፈላጊ ንግግሮች አቲካራዎች አትሪቡትሪዎች ሊባል ይችላል ብዙ መላምታዊ ሀሳቦች ልትሰጡ ትችላላችሁ። ብቻ ከተጫዋቾች ጋር ያለው ንግግር እነሱም ታርጌት አድርገውት በተለይ ሊያንድሮ ፓሬዴስ የኤንዞ ፈርናንዴዝ እየተለዋወጡ እየተፈራረቁ ሮሜሮ እንዲያው ለማረጋጋት ጥረት እያደረገ ነበር። ሊሳንድሮ ማርቲኔዝ እነዚህ ተጫዋቾች በጣም ማርካ አድርገውታል። ከኳስ ጋር በሚኖረው እንቅስቃሴ የሚሰሩበት ጥፋት ብቻ አይደለም ከኳስ ውጪ በሚናገሩት ንግግር እሱ ለወጥመዱ ይወደቀ ይመስለኛል። እኔ ጁድ ቤሊንጋም ከእንደዚህ አይነት ነገሮች ነፃ ሆኖ ሲጫወት ጥሩ የሚባል እንቅስቃሴ የሚያደርግ ተጫዋች እንደሆነ አመላካች ጉዳይ ነው። 6 ጎል አስቆጥሯል በዚህ ዓለም ዋንጫ ካምፔን ላይና ለእንግሊዝ ብሔራዊ ቡድን በነገራችን ላይ በዚህ ዓለም ዋንጫ ላይ 4 ተጫዋቾች ናቸው ጎል በቃ ያስቆጠሩት። ከአራቱ አይወጣም ጁድ ቤሊንጋም፣ ሃሪ ኬን፣ ማርከስ ራሽፎርድ እና እንዲሁም አንቶኒ ጎርደን ማለት ነው። ከነዚህ ውጪ ጎል ያስቆጠረ ተጫዋች የለምና ከጎርደን ውጪ ደግሞ ያሉት 3ቱ ተጫዋቾች በእንግሊዝ ፕሪሚየር ሊግ እየተጫወቱ አይደለም። ምናልባት አንቶኒ ጎርደን ብቻ ነው ላነሳ የምንችለው። በአጠቃላይ ከውድድር ምዕራፉ ወይም ደግሞ ከትላንትናው የግማሽ ፍጻሜ መርሃ ግብር ጋር በተያያዘ 55 ደቂቃ ላይ ጎሏ ከተገኘች በኋላ ቶማስ ቱኸል መከላከልን የአርሰናልን ያጫወት መንገድ ሊትራሊ እንደወረደ የአርሰናልን የመከላከል ስልት አዳብረው ያንን ጎል አስጠብቀው ለፍጻሜ ለማለፍ ነበር ጥረት ያደርጉት። ከጨዋታው በኋላ የተነሱት ሀሳቦች ራሱ አሰልጣኝ ቶማስ ቱኸል ምን አለ ከማለት እንጀምራለን። ትንሽ ነበር የቀረን ብሏል። በጣም ትንሽ ነበር የቀረን ያሰብነው ነገር ልናሳካ ከጫፍ ደርሰን ነበር፣ ግን የነበረውን ጫና መቋቋም ክፍተት ስለነበረብን ጎሎች ተቆጥሮብናል በሚል ተጫዋቾቹ ላይ ትንሽ ጣት ወደ መቀሰር አይነት ሀሳቦችን ሰጥቷል። ፐንዲቶች የጨዋታ ተንታኞች ደግሞ ሙሉ ለሙሉ በሚባል ደረጃ ጣታቸውን የቀሰሩት ቶማስ ቱኸል ላይ ነው። ጌም ሪዲንግ ውሳኔዎቹ ክፍተት ነበረባቸው በሚል ማለት ነው። የመጀመሪያው የዌይን ሩኒ ነው። ዌይን ማርክ ሩኒ ራስህን ኳስ ሰጥተህ ስትከላከል እየተንኳኳ እንዲንኳኳብህ እየፈቀድክ ነው፣ ከተንኳኳ ደግሞ ማትከፍት ከሆነ በግድ ይከፈትባል የሚል ሀሳብ ሰጥቷል። የመጀመሪያው ጎል ሲቆጠር በእርግጠኝነት 85ኛው ደቂቃ ላይ በተለይ ደግሞ በዛው ሂደት 84ኛው ደቂቃ ከ30 ሰከንድ ላይ ኤንዞ ፈርናንዴስ አክርሮ ኳሷን መቷት። በተለይ ፊንገር ቲፕስ ሴቮች ነበሩ። በጣቱ ኳሱን ወጥቶት ነበረ ጆርዳን ፒክፈርድ። ያ ኳስ ነው በማዕዘን የምትወጣ ማዕዘን ምቱን ደግሞ እንደገና ሪሳይክል አድርገው ኤንዞ ፈርናንዴስ ከሳጥን ውጪ እንደገና አሻሽሎት የመታውን ኳስ ደግሞ ኳስና በረብ የተቆጠረውና ሳጥን ውስጥ የተከላካይ ተጫዋቾችን ማብዛቱ ከሳጥን ውጭ ያለውን የጨዋታ እንቅስቃሴ ክፍት አድርጎታል ማለት ነው። እርግጥ ነው ሳጥን ውስጥ ጥሩ ነበረ ሲከላከሉ የነበረበት መንገድ፣ ግን ከሳጥን ውጭ ተጫዋቾች እንዲመቱ ምቾት እንዲሰማቸው በጣም በር ከፍቷል። ለምሳሌ ስፔን ከቤልጅየም ሲጫወቱ አንዳቻ በነበሩበት ሰዓት ላይ ሚኬል ሜሪኖም ተቀይሮ ገብቶ እንኳን ልዩነት መፍጠር ባልቻለ ሚኬል ሜሪኖ ተቀይሮ ገብቶ ልዩነት በፈጠረበት ጨዋታ ላይ ልዩነት እንዲፈጠር ምክንያት የሆነችው ኳስ ግን የተገኘችው ከሳጥን ውጭ በተሞከረ ሙከራ ነው። ኳስን ቁጥጥር ሳጥን ውስጥ ገብቶ እድሎችን ለመፍጠር አልቻሉም። ከሳጥን ውጭ ግን ፓው ኩባርሲ አክርሮ የመታውን ኳስ በረኛው ተፋው ሚኬል ሜሪኖ ያስቆጠረበትን አጋጣሚ እናስታውሳለን። ስለዚህ አንዳንዴ ሳጥን ውስጥ ኳስን አላስነካ የሚሉ ቡድኖች ካሉ መፍትሄው ከሳጥን ውጭ አክርሮ መምታት ነው። ይህንን ደግሞ ትላንትናም ኤንዞ ፈርናንዴዝ ምስክር የሆነው ተጫዋች ስለመሆኑ መናገር እንችላለን። እግር ኳስን በደንብ ጠንቅቀው የሚያውቁ እግር ኳስን ሲመለከቱ የቆዩ ሰዎች ካሉ በእርግጠኝነት የምናገረው ነገር ግልጽ ነው። የመጀመሪያው ጎል ከገባ በኋላ ሁለተኛው አውቶማቲካሊ አርጀንቲናዎች ደግሞ ሊያስቆጥሩ እንደሚችሉ ሳይታለም የተፈታ ነው። ሸቷቸዋል። አርጀንቲናዎችም የእንግሊዝ ብሔራዊ ቡድን ኳስን የመቆጣጠር ክፍተት በነገራችን ላይ አንቶኒ ጎርደን 55ኛው ደቂቃ ላይ ካስቆጠራት ጎል እና ላውታሮ ማርቲኔዝ 92ኛው ደቂቃ ላይ ካስቆጠራት ጎል መካከል በእነዚህ ደቂቃ ውስጥ የእንግሊዝ ብሔራዊ ቡድን የኳስ ቁጥጥር 12 በመቶ ብቻ ነው። 12 በመቶ ብቻ ነው። ምን ያክል ደካማ ኳስ መቆጣጠር አልቻሉም። ይሄ ደግሞ ከቀያሪያቸው ይመነጫል። በስብስባቸው ውስጥ እንደነ ኤብሬች ኤዜ ለቴምፖ ሴት ምቹ የሚባሉ ወይም ደግሞ ከኳስ ጋር ምቾት የሚሰማቸው ጥፋት ሊሰራባቸው የሚችል ሰዓት ለገደላም ሊሆን ይችላል ለመሰል ነገሮች ብቻ ከኳስ ቁጥጥር ጋር ምቾት የሚሰማቸው ተጫዋቾች ነበሩ። ያንን ለመጠቀም ፈቃደኛ አልነበረም። አንቶኒ ጎርደን እንደምንም ኳስ ብትይዝ እንኳን ለትራንዚሽናል ዴድሊ ካውንተር አታክ ለመልሶ በጣም ጨራሽ የሚባል አይነት አስፈሪ መልሶ ማጥቃት ራስን ምቹ ማድረግ የሚችሉ አይነት ተጫዋቾችን ቀይሮ ነው ያስወጣው። ሞርጋን ሮጀርስ ይህን ስናገር ከይቅርታ ጋር ነው። ሞርጋን ሮጀርስ አትሊስት አሲስት አድርጓል። ሃሪ ኬን በጨዋታው ምን ሲሰራ ነበር የሚለው
ጀስቲፋይ ማድረግ በጣም ከባድ ነው በእግር ኳስ። የሀገሬው የምንጊዜም ከፍተኛ ጎል አስቆጣሪ ተጫዋች ነው። ከ70 በላይ ጎሎችን አስቆጥሯል። በዚህ ውድድር ዘመን ላይ ጥሩ የሚባል ጊዜን እያሳለፈ ይገኛል። ለጥያቄ አይቀርብም። ግን ኮንጎ ላይ ጎል ማስቆጠርና አርጀንቲና ላይ መፍዘዝ የሚለውን ነገር በግራና በቀኝ መመልከት ያስፈልጋል። ያስቆጠሯቸው ጎሎች ጥሩ ናቸው። በዚህ ዓለም ዋንጫ ላይ 6 ጎሎችን አስቆጥሯል። ልክ እንደ ጁድ ቤሊንጋም ሁሉ ግን ሀገሩ የምትፈልገው እንደዚህ አይነት ወሳኝ መርሃ ግብሮች ላይ ግን ሲገኝ አይታይም። ሃሪ ኬን 2018 ሲፈለግ እኮ ስቴፕ አፕ ማድረግ አልቻለም። ፍጹም ቅጣት ምት ስተው አይደለ እንደምናስታውሰው ከፈረንሳይ ብሔራዊ ቡድን ጋር ትናንትናም ከጨዋታው ኮምፕሊትሊ ውጪ ነበር። በቃ ትንሽ ጥረት የሚያደርገው ቤሊንጋም ነው ከኳስ ጋር። ከዛ ውጪ ጎርደን ነው። ሞርጋን ሮጀርስ አሲስት አድርጓል። አትሊስት ሃሪ ኬን ፍጹም ከጨዋታው ውጪ ዲሲፕሊኑ መከላከል ስራ ዝርጋታ ጋር በተያዘ ያን ያክል አይደለም። ኳስ ይዞ እንኳን ቦዲ ሺልድ የሚያደርግበት የጨዋታ ሂደት የት ገባ የብዙዎች ጥያቄ ነውና ሃሪ ኬን ላይ እርምጃ ወስደው በተለይ አይቨን ቶኒ ያው ቡሊ ቦል ነው የምንለው አይደለ ማርከስ ቱራም የሚጫወት መንገድ ሞር ፊዚካል ፕሌው ጥሩ ነው። ተከላካዮች በጣም ፍራስትሬት እንዲያደርጉ ጥፋት እንዲሰሩበት የሚጋብዝ አይነት የጨዋታ ሂደት ያለው ተጫዋች ነው አይቨን ቶኒ እና ይህንን መጠቀም የሚችልበት አጋጣሚ ነበረ። ከዛ በተጨማሪ ደግሞ ፍጥነት ያላቸውንም ተጫዋቾች ተከላካይ ብቻ ከማብዛት ይልቅ ኳስን መቆጣጠር የሚችሉ አይነት ተጫዋቾች ከኳስ ጋር ምቾት የሚሰማቸውን ተጫዋቾች መቀየር ነበረበት። ተከላካይ ብቻ አስገብተ ተከላካይ መስመሪያን ሳጥን ውስጥ ወይም የራስህ ሳጥን ውስጥ ኳስ እንዳይመጣ ጥረት ስታደርግና ኳሱ ለነሱ ሰተክ እናንተ ተጫወቱን ይከላከላለው ዋጋ ያስከፍላል። ያንን የተረዳል መሰለኝም በትልቁ የእንግሊዝ ብሔራዊ ቡድን ዋጋ ያስከፍሏል በሚል ጀርመን አሰልጣኝ እንዴት ነው የእንግሊዝ ብሔራዊ ቡድን አሰልጣኝ መሆን ያለበት የሚል ጥያቄም እየተነሳ ይገኛል። ባይዘው ከእንግሊዝ ፕሬስ ከእንግሊዝ ሚዲያዎች ዴይሊ ሜል ኢንዲፔንደንት እነዚህ ነገሮች ናቸው በጣም በስፋት ሀሳብ እየሰጡበት የሚገኘው የደጋፊዎችን ድምጽ ዋቢ እያደረጉ ማለት ነው። ቶክ ስፖርት ፉትቦል ኤስፒኤን የቶማስ ቱዌልን ደካማ ጌም ሪዲንግ እና ውሳኔ እየተቹ እያብጠለጠሉት ይገኛሉ። ፋቢዮ ካፔሎ ትላንትና በስቴዲየም ተገኝቶ ሲከታተል ነበረ። በነገራችን ላይ ያው ከስቬን ጎራን ኤሪክሰን እና ከፋቢዮ ካፔሎ በመቀጠል ቶማስ ቱዌል ሶስተኛው እንግሊዛዊ ያልሆነ ግን ደግሞ የእንግሊዝ ብሔራዊ ቡድን እያሰለጠነ የሚገኝ አሰልጣኝ ነውና በመጀመሪያ ትልቅ ሜጀር ቱርናመንቱ ሀገሪቷን የእንግሊዝ ብሔራዊ ቡድን እስከ ግማሽ ፍጻሜ ድረስ እንድትጓዝ አድርጓል። ግን የወሰናቸው ውሳኔዎች በተለይ ዳን በርንና ኒኮ ራይሊን በተከላካይ መስመሩን ይበልጥ ሲያጭቅ በ3 ደቂቃ ልዩነት ነው ላውታሮ ማርቲኔዝ ሁለተኛው ጎል ያስቆጠረው። ይሄ ኩኢንሲደንስ አይደለም። ይሄ ደካማ ውሳኔ ክፍተት ነው። ኳስን መያዝ የሚችል ተጫዋቾች ቢገቡ ጥሩ ነበር። ኳስ ስትይዝ ይበልጥ አርጀንቲና ብሔራዊ ቡድን ፍራስትሬትድ ሆነው ጥፋት የመስራት እድላቸው ከፍተኛ ይሆናል። ያ ደግሞ አድቫንቴጁ ለእንግሊዝ ብሔራዊ ቡድን ይሆን ነበረ። ኢትስ ኖት ካሚንግ ሆም ማለት ነው። እግር ኳስ ወደ ቤቱ አይመለስም። 6 ዓመታት ተጠብቋል፣ ይቀጥላል ማለት ነው። ከእንግሊዝ ብሔራዊ ቡድን ጋር በተያያዘ አርጀንቲና በየትኛውም ሁኔታ በየትኛውም መስፈርት በተለይ ሊዮኔል አንድሬስ ሜሲ ሲጠፋ እንኳን ወደ ጨዋታው እንዲመጣ የሚጋብዙ አይነት ተጫዋቾች ወደ ሜዳ ቀይሮ ማስገባት ይችላል። ሮድሪጎ ዴፖል ከገባ በኋላ ነው ሊዮኔል አንድሬስ ሜሲ ነፍስ የዘራው በጨዋታው ላይ በኔ እይታ ተቆጣጥሮት ነበር፣ ለጥያቄ አይቀርብም። ግን እሱን ሞር ከኳስ ጋር እንዲገናኝ የሚጋብዙ አይነት ተጫዋቾችን ቀይሮ ካስገባ በኋላ ግን የሜሲ ምታት ሁሌም ልዩነት እንደሚፈጠር ትላንትና ተመልክተናል። ሎ ብሎክ በተለይ ተከላካይ እየወጣለው አይሰራም። ይሄ በተለይ ከሊዮኔል አንድሬስ ሜሲ ጋር በተያዘ በባርሴሎና በነበረው የጨዋታ ሂደትና ቆይታ ጋር በተያዘ አብዛኞቹ ቡድኖች እኮ እንደዚህ አይነት አጨዋወት ነው ያላቸው። ግን ሜሲ እንዴት ክራክ ኦፕን ማድረግ እንደሚችል ያውቃል። እንዴት ሰንጣቂ ኳሶችን መስጠት እንደሚችል፣ እንዴት ተሻጋሪ ኳሶችን መስጠት እንደሚችል በደንብ ጠንቅቆ ጥርሱን የነቀለበት ጉዳይ ነው። ይህ ውሳኔ ቶማስ ቱዌልን ጣት እያስቀሰረባቸው ይገኛል የሚለውን ነገር ማንሳት እንችላለን ማለት ነው። ፍጻሜ አልቢ ሴሌስቴዎቹ ከላፉሪያ ሮሃ ከስፔን ብሔራዊ ቡድን ጋር ይገናኛሉ። ይህ ጨዋታ በነገራችን ላይ ፊናሊዝማ በሚል የአውሮፓ ዋንጫ አሸናፊና የኮፓ አሜሪካ አሸናፊ በአውሮፓ እግር ኳስ አወዳደሩ አካል እንግዲህ ፊናሊዝማ እያለ በሚያከናውነው የውድድር ምዕራፍ ላይ እንዲከናወን ታቅዶ ነበር። ግን የመርሃ ግብር መጣበብ ጋር በተያያዘ ነው ሳይከናወን የቀረው እንጂ ላሚን ያማል ከጎቱ ወይም ደግሞ ከሱም ጊዜ ምርጥ ተጫዋች ብቻም ሳይሆን ከሮል ሞዴሉም ጭምር የእሱን ኃላፊነት የእሱ ጫና እንዳለበት ብዙዎች ይናገራሉ። ያው ሊዮኔል አንድሬስ ሜሲ ከላማሲያ አካዳሚ ፍሬ ውጤት ጋር በተያያዘ ያው ይታወቃል ለባርሴሎና ያደረገው ውለታ ከልጅነት እስከ እውቀት እዛ ክለብ ነው ቆይታ ያደረገው። ከዛ ጋር በተያያዘ በርካታ የባርሴሎና ደጋፊዎች እንዳሉ መናገር እንችላለን። አርጀንቲና ላይ ሁለቱም ስፓኒሽ ነው፣ ያው ስፔን ነው ቀኝ ግዛት የገዛቻት አርጀንቲና። ስለዚህ ስፔንኛ ቋንቋም ሼር ያደርጋሉ። ያንን መሰረት ባደረገ መንገድ ስትመለከቱት ሞር ሁለቱም ሼር የሚያደርጓቸው ብዙ ሩቶች አሉ። ስለዚህ ጨዋታቸው በጣም በትልቁ ይጠበቃል የሚለውን ነገር ለማስመር ያክል ነው። ያው ላሚን ያማል እንደምታውቁት የላማሲያ አካዳሚ ፍሬ ውጤት ነው። ሊዮኔል ሜሲም በዛው መንገድ የተቃኘ ያው የአካዳሚ የሰጠውን እድል በሚገባ ተጠቅሞ የዓለማችን ምርጡ ተጫዋቾች መካከል ምናልባትም ታይቶ ከማይታወቁ በሚለው ዘርፍ ላይ ከሚጠቀሱ ተጫዋቾች መካከል አንዱ እንዲሆን ምክንያት የሆነበት አጋጣሚ የሚጠቀስ ጉዳይ ነው። በአጠቃላይ ረጅሙን የእግር ኳስ ሕይወቱን በባርሴሎና ስላሳለፈ ለማለት ነውና ከላሚን ያማል ጋር በተያያዘ እንደና ፓው ኩባርሲ እስከ 8 የሚጠጉ የባርሴሎና ተጫዋቾች አሉ ስፔን ብሔራዊ ቡድን በአጠቃላይ ከሉዊስ ዴላ ፉዌንቴ ከጠራቸው ተጫዋቾች አንጻር ማለት ነው። ጌም ሪዲንጉ በጣም ሌቭላቸው ከፍተኛ የሆኑ ሁለት አሰልጣኞች ናቸው እርስ በርስ የሚገናኙት። ሁለቱም ከተቀየሩ ወንበር ላይ ተነስተው ውጤት ሊቀይሩ የሚችሉ ተጫዋቾች አሏቸው። የሜሲ ምታት ወይስ ደግሞ የላሚን ያማል ድንቅ አቅም የሚለው ጉዳይ በትልቁ የሚፈተሽበት ይሆናል ተብሎ ይገምታል። የአህጉራችን ትልቁ የእግር ኳስ ድግስ ወሳኝ የፍጻሜ ጨዋታ የፊታችን እሁድ ኒውዮርክ ኒውጀርሲ ላይ ሲደረግ ስፔንን
አርጀንቲና ጋር ያገናኛል ማለት ነው። በጣም በትልቁ ግን የአርጀንቲና አድቬንቸር እንደቀጠለ እንደሚገኝ ብዙዎችን እያስደመመ እንደሚገኝ አርጀንቲና ላይ ጥያቄዎች ነበሩ። ጠንካራ ተጋጣሚ አላገኘችም። ዮርዳንን፣ ኦስትሪያን፣ አልጄሪያን አለፍ ሲል ኬቨርድ እና ግብጽ በታሪካቸው ለመጀመሪያ ጊዜ የተሳተፉ የሚገኙ ሀገራትን ለመሳተፍ ስላልቹ ኬቨርድ ናት ለመሳተፍ፣ ግብጽ ደግሞ በታሪኳ ለመጀመሪያ ጊዜ ነው ሩብ ፍጻሜ ስትደርስና ከዛ ውጪ ስዊዘርላንድ ነው ያሸነፈችው። ስለዚህ ያን ያክል ጠንካራ ተጋጣሚ አላገኘችም በሚል ጉዟን ለማቅለል አንዳንድም ከፊፋ ጋር ያሉትን የኮንስፓይረሲ ቲዮሪዎችን ተገን በማድረግ ሀሳቦችን ሲሰጡ እንደነበር የሚታወስ ጉዳይ ነው። ትናንትና ግን ትልቁን ፈተናን በሚገባ ተወጥታ ያለፈችበት አጋጣሚ የቡድኑን አንድነት መንፈስ በጣም በትልቁ እንድታደንቁት የሚጋብዝ ይመስለኛል። በአጠቃላይና ፍጻሜ ላይ ምን እንመለከታለን የሚለውን ጉዳይ አብረን የምናየው ይሆናል ማለት ነው። ከፍጻሜው ጨዋታ በፊት ደግሞ ስለ ስፔንና ስለ አርጀንቲና አጠቃላይ ስለ እነዚህ ሁለት ሀገራት ወደዚህ የመጡበት መንገድ ብቻም ሳይሆን ታሪካዊ ግንኙነታቸው ይህ ጨዋታ ምን ማለት እንደሆነና ከዚህ በፊት የነበራቸው ቁጥራዊ መረጃዎች ዲሳይሲቭ ፋክተር ጨዋታውን ምን ሊወስኑ ይችላል የሚሉትን ታክቲካል እይታዎች ላይ መሰረት ያደርገ የአሰልጣኝ ውሳኔዎችን እንዲሁም ደግሞ የአሰልጣኝ አጮት ፍልስፍና እሳቤ ምን ነገሮችን ቀይረው ውጤት ይዘው ለመውጣት ጥረት ያደርጋሉ፣ ዋንጫውን ሰሬት ያቀናል ተብሎ ይገምታል፣ ግምቶች ምን ይመስላሉ የሚሉትን ጠቅላላ ሀሳቦች ደግሞ መሰረት ያደርገ ፕሮግራም ቀዳሚ ይዘላችሁ ምን ቀርብ ይሆናል ማለት ነው። እናንተ ቻናሉን ሰብስክራይብ በማድረግ አብራችሁ እንድትቆዩ እንጋብዛለን ማለት ነው። ትላንትና አርጀንቲና 2-1 እንግሊዝ ብሔራዊ ቡድን ሬሞንታዳ ሰርታ ለፍጻሜ መብቃቷን መናገር ይቻላል። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።